ምንም አይነት ወንጀል አልፈጸምኩም። ይሄ ሰውዬ አውቆ ነው በኔ እያሳበበ ያለው። ይሄ ሰውዬ እና ከዚህ ሁሉ ነገር በኋላ አባዬ ብዬ እንድጠራክ ነው የፈለከው? ጸጸተን ነገር እንዳንቺ አይነት ውሸታማን በመግደል የምትጸጸተው ሽግባሽ የኔ ስህተት ምን እንደሆነ ታውቃለህ? ያቺን ሴት አምኜ አንተ ባለ አድርጌ ዝምብሽ ፍቅር የሀብል ቤተሰቦችን በጣም ነው የሚገርሙት። በጣም አክስት ተብዬዋም በጣም ከባድ ናት። ኪላሽ የራሷን ፈንክታ ትመጣለች። ወደ እኮ ነው እንዴት ሰው ራሱን ይፈነክታል? ጭካኔዋ እንዱ ገንዘብ ያለው አይማማሩ እኔ ኩክላሚ ነው የራሳቸው ገንዘብ ቢሆን እሺ ጋደብ ይሟሟቱ በሰው ገንዘብ ከባድ ነው። እሱፈኒ ሀብል ግን በጣም ጥሩ ልጅ ናት። እጅግ በጣም ሲበዛ መልካም ሴት ናት። አያፈልጌ ነገሩ ንጹህ ሰው እንትን ማነው እንክፋት ቢበዛበትም ያው መጨረሻ ቆንጆ እንደምን ተስፋ አለኝ ነው የማያፈቅራት ባለኛ ፍቅራታል እና አብረው ይሆናሉ ይጋባሉ። ምጭ ድጋሚም ቢሆን ይጋባሉ። እንደዛ የሚል ግምት አለኝ። እንግዲህ አይን የቤት ሰራተኛዋን የገደለቻት በፍጹም አላሰብኩም። ያስገደለቻት የቤቱ ክበብ ግን የሆነች ነገረኛ ነው የምትመስለው። ግን የሰው ልጅ ጭንቅላት እኮ ጥሩ ነገር እንጂ መስራት የሚያቅተው ይሄ መጥፎ መጠንጠን ማስመስራት እና ምን ደቂቃ ሰከንድ አይፈጅበትም። ጭራሽ ኪችን መሰራበትን ቢላዋን ወስዶ በጣም እኮ ነው የሚገርመው። ብቻ ገንዘብ በመጥፎም በጥሩም በብንም በቃ ይግድ ያስፈልጋል። አሁን ይሄ ምስኪን ያህቶ ብሎ ደግሞ ወንጀል ሰራ ድጋሚ ደግሞ ድጋሚ ወንጀልን ሰርቶ ድጋሚ ያሳስሩትም ነው። በጣም እኮ ነው የሚገርመው ጎበዝ። አክስቲያ ራሱ ልጅቷን እንድትፈታ ፈልጋ ሳይሆን ሌላ ተንኮል አስባ ነው የሚመስለኝ እንጂ እኔ አዝናላት ምናምን አይመስለኝም ማለት ለመናገር በግን የሰው ልጅ ተንኮል ከእንትን ይበልጣል። በሽሞ እስሞ በቃ ከራሱ ከዋናው ከሴጣን ይበልጣል። ከዋናው ከባለቤቱ ከሴጣን ተንኮሉ የኔ ወንድም የኔ ወንድም ሲያሳዝን እኮ ለህቱ ብሎ ወንጀል ሰራ። አሁን ደግሞ ሌላ ወንጀል ያቺ ምስኪን ሀብል አንዱ አሳልፎ አልሰጣት። ታክስት ይወግ እንቱ በካንት ማለት ገጽ ባህሪዋ ራሱ የሆነች ሁነ ትምዝዝ ያለች ክፉ ነው የምትመስለው። ስራዋ ክፉ፣ ፊዚካላዋ ክፉ እና حدش اسمه እንትኑ ይሄኛው ልጅ ወንጀል የሰራው ልጅ ማለት ነው ያሰሩት ልጅ ለብሩ ስማቸው አያዝልኝም። ሀብል ብቻ አንተ ስሟም እያዝልኝ ሀብል ቆንጆስ ቆንጆስ በሐሳብ አክሲዮ ሐሳብ ሳይስማማ ሲቀር ደስ ብሎ ነበር። ግን ደግሞ የኔ ጌታ አሳዘነኝ። የህቱ ነገር አላስቻለውም እና በቃ ተስማማ። ያው ምን ማድረግ ይቻላል? ባይኑ መጡበት በብሌኑ መጡበት። ከባድ ነው ደግሞ ካታፈማ አሳክምልሃለሁ ምናምን ትላለች። ለራሷ እንድትገኛ ሆና ወንድሟን እስኪሞት ያው ጠበቀች። ጀግና። አንዳንድ ድራማዎች ግን በጣም ነው የሚገርሙት እኮ በቃ በየቤቱ ያለውን ጉድ ነው እንትን የሚሉትን የሚያሰሙን እና እንድንታዘብ የሚያደርጉን። ያው ድራማዎች እውነትም ባይሆኑ ግን በእውነት ላይ የተመሰረቱ ናቸው። ግማሹ ያስተምሩናል። ያ
የሀብል እናት ደግሞ ጀግና ሂሪንዱ ገንዘብ ፍሉስ 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 አይ ብር እንደው ከሰሞን ብር እና በቃ የብር ነገር እንደው በቃ እኔ እንጃ በጣም ከባድ ነው። ልጅን ያስክዳል፣ ወንድም እህቱን ይክዳል። በቃ በጣም ነው የምታሳዝነኝ። ሀብል መሀል ቤት ተሰቃየች እኮ አንዴ ወንጀለኛ ያደርጓታል። እናትየዋ ደግሞ መጠቀሚያ ታደርጋታለች። የኔ እናት ደግሞ እዛ ላይ አፍቅራለች። ታሳዝናለች ሀብል በቃ የእውነት ታዲያ እኔ መጀመሪያ አካባቢ እውነት ሀብል የገደለቻት ነበር ይመስለኝ የሞተችዋ ልጅ እንት እንደዛ ነበር ይመስለኝ። ለካ ጉዱ ከወዲህ ነው። እኔ ደግሞ ይሄ መቼ ነው የሚያፈቅራት መቼ እንደሚመርጣት ነው ይናፍቅ። ግን ደግሞ መጨረሻው እርግጠኛ ነኝ ያገባታል፣ ይቅርታ ይጠይቃታል፣ ይንከባከባል፣ ትክክለኛ ባሏ ይሆናል። ያ ግምት ተሰቃየች መሀል ቤት ደግሞ እኮ አባትየው ግን ሲያሳዝኑ መከራ ፍዳቸውን በሉ። ሀብል ግን ዶረተኛ አባቷን የምትንከባከበው። ከአሁን በኋላ ስማቸውን እያንዳንዳቸውን እንትን ማለት አለብኝ፣ ማጥናት አለብኝ። ስማቸውን እየጠቀስኩኝ ለማብራራት ማለት ነው። ስማቸውን የግዴታ ማጥናት አለብኝ። ስማቸው መያዝ አልቻለም። በፍጹም ሊይዝ አልቻልኩም ስማቸውን። ያ ስማቸው ግዴታ አስፈላጊ ነው። ሀብል ላይ ፈራጁ ብዛቱ ግን ደስ የሚለው አባትዬው በጣም ወዷታል። በጣም በጣም አይፋዘር እንደ ከበፊቱ እሷን ቢያገቧት ኖሮ እድል ጠፋን ተሆነና ክፉ እንጀራ እናቷን አገባህ እንጂ እሷ ብታገባ ኖሮ ሀብል ትሻልክ ነበር ወይ? እነዚህ ክፎች ደግሞ ተገናኙ። ሁለቱ ግን ይመስላሉ ነገረኛ ነው የሚመስሉት። ሁለቱም ነገረኛ ነው የሚመስሉት። ለእሷ አዝናት መስልም ለማስወጣት ወደዚህ ወደዛ የምትለው ሌላ ተንኮል አቅዳ ነው እንጂ ሀብል ከዛ ቤት እንድትወጣ ስለፈለጉ ብቻ ነው እዚህ ያስገብተዋል። ከዛን የሀብልን ድርሻ ሊወስዱ እስከዛሬ ድረስ አሁን ጥሩ ያልሆናችሁ አሁን ለዛ ቤት ጥሩ ልትሆኑ አይ ይሄ ደስታ መጨረሻ ራሳችሁ ሁለታችሁ እስር ቤት ውስጥ እንዳትበሰብሱ ፈርቻለሁ። እኔማ አስለቀቃለሁ ስትል ተመልሳ እንዳትታሰር። አዎ በግን ገንዘብ በጣም 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 ኃይል አለው በዱንያ ላይ። ገንዘብ በጣም ኃይል አለው። ለምን ያሳስራል፣ ያስወጣል፣ ይገላል፣ ያስገድላል፣ ያኖራል፣ ማብታም ያደርጋል፣ ዳም ያደርጋል። ገንዘብ አንዱ ገንዘብ ማት ፍዳዎችን ከሺህ በላይ የሚበልጥ ፍዳ መከራ ወደ ሰዎች ወደ ህይወታችን ያመጣል። ገንዘብ ማጣት ማለት ነው፣ ወይ ደግሞ ገንዘብ ፍለጋ መስገብገብ። ይሄ ሁሉ ወራሽ ለመሆን ወይ ሊካፈሉ ምናምን እኮ ነው። በጣም እኮ ነው ሞት መርሳታቸው። አሁን ሞት እኮ ባይረሱት ኖሮ ሁሉም ይስማማል። የኔ ሀብል የኔ እናት እንኳን ይዛለት መጣች። እኔ እዚህ ጋር ፊቶ ላይ የሚደፋ ነበር የመሰለኝ። ሹዋ አልቆ ፊቶን ላይ የሚደፋ መስሎኝ ተሳቅቄ ሞትኩኝ። ግን ደስ የሚለው ያው ስነ ስርዓት ባይኖረውም በስም ያኔ የዚህ ቦታ ላይ በስነ ስርዓት ነው ያናገራት። ትሁት ናት፣ ሰው የኔ ናት። መቀመጧ ራሱ አልጠበቅኩም ነበር። እንደው አሁን ራሱ ይዘው የምትመለስ ነበር የመሰለኝ። በጣም እኮ
ነው የሚገርመው። አንዳንድ የሀገራችን ድራማዎች በቃ ትክክለኛ በየቤቱ ያለ ነው። ትክክለኛ በየአንዳንዱ ሰዎች ቤት ያለውን ነው የሚያንጸባርቀው እና እጅግ በጣም ነው የምናመሰግነው። ብቻ ያው የምንማርበትም ነው ምሳሌ የምናደርግበትም ነው ይሄ ድራማ። ግን ደግሞ ድራማ በዛብን ልበል፣ በጣም ብዙ ድራማዎች አሉ። በጣም ብዙ አንዱ ሳንጨርስ አንዱ ሳናጣጥም አንዱ